ዛሬ እንግዲህ በሌላ ቪዲዮ ተመልሻለሁኝ። የሴቶች ሽፎን ቀሚስ አሰራር ደረጃ በደረጃ ከነስፌቱ አሳያችኋለሁ። እናንተ በሚገባችሁ ቀለል ባለ መንገድ ነው የማሳያችሁ። ቪዲዮውን እስከ መጨረሻ ተከታተሉት፣ በእርግጠኝነት ታተርፉበታላችሁ። ዌልካም ቱ ሀብቴ ፋሽን ዲዛይን ቱዴይ ናው ለርን ሃው ቱ ድራፍት ኤ ውሜን ሽፎን ድረስስ ፓተርን ስቴፕ ባይ ስቴፕ ፎር ኤ ቢጊነር። እንግዲህ በመጀመሪያ ለዚህ ሽፎን የሚያስፈልጉ ማቴሪያሎች እና ልኬታዎች አሉ። እንግዲህ ከማቴሪያሎቹ ስንጀምር ፍሬንች ከርቭ ያስፈልገናል። ከዛ ሜትር ያስፈልጋል፣ ማስመሪያ፣ መቀስ እና ማርከን ያስፈልጋል ማለት ነው። አሁን መጀመሪያ ምንድነው የምናደርገው? ሽፎኑ ቀጥታ ፓርከን ስለማይቀበል በፓተርን ወረቀት ቆርጬ ነው የማሳያችሁ። በፓተርን ወረቀት ቆርጬ ያሳያችኋለሁ። ከዛ በኋላ ቀጥታ ሽፎኑን ቆርጠን አብረን እስከ መጨረሻው ድረስ ከነስፌቱ ነው የማሳያችሁ። ተከታተሉኝ። እንግዲህ ለዚህ የሚያስፈልጉ ነገሮች አሉ። በመጀመሪያ ልኬታዎች አሉ። ለኔ እንግዲህ የወሰድኳቸው ልኬታዎች ወይም የደንበኛዬ ልኬታዎች ቁመት አለ፣ ደረት ቁመት ወይም ሌንግዝ 130 ኦር 130፣ ደረት 82፣ ወገብ 74፣ ትከሻ 40፣ አንገት 40፣ እጅጌ 54። ከዛ እንደ አስፈላጊነቱ እጅጌ ጉድጓድም ትወስዳላችሁ ማለት ነው። እንግዲህ ይሄን ፓተርን ስንጀምር ምንድነው የምናደርገው? ሜትር ገባ ብለን ቀጥ ያለ መስመር እናሰምራለን ማለት ነው። ከዚህ ወደዚህ ገባ ብለን እናሰምራለን ማለት ነው። ኦኬ 5 ሴንቲሜትር እዚህም 5 ሴንቲሜትር ከላይ እስከ መጨረሻው ነው የምንወስደው። ከዛ ምንድነው የምናደርገው? ቁመት ነው የመጀመሪያ የምንወስደው፣ ሌንግዙን ነው ማለት ነው። ከትከሻ ተነስቼ እስከ ወገብ መስመር ድረስ ሌንግዝ እለካለሁ ማለት ነው። ስለዚህ እኔ ሌንግዝ ወይም ወገብ በላይ የምንለው ወገብ በላይ ስንት ነው? እኔ 45 ነው። ከነ ስፌቱ ሲማላውን ስጨምሬ 50 አወርዳለሁ ማለት ነው። ሴንቲሜትር ማለት ይሄ ነው። እንትሽጋት ይካረጋለሁ። የትከሻ ወይም ሾልደር ላይኑን ደግሞ እንደዚሁ አሰምራለሁ ማለት ነው። ሾልደር ወይም ትከሻዬ እኔ 40 ሴንቲሜትር ነው። 40 ሴንቲሜትር ሲካፈል ለሁለት ተሳደርገው ለሁለት 20 ይሆናል ማለት ነው። ከዚህ ተነስቼ ሲካፈል ለሁለት 20 ሴንቲሜትር እዚህ ጋር ትካረጋለሁ። ይሄ ሾልደር ነው ወይም የትከሻ መስመር ነው። ከዛ ደረት ነው። አሁን ደግሞ የምናየው የደረት መስመር ከዚህ ተነስተን ወደ ውስጥ እናሰምራለን፣ ቲክ እናደርጋለን። ከዛ የአርም ሆል ላይኑ እንደገና የአርም ሆል ላይኑን እንሰራለን ማለት ነው። አሁን ደረት ስንት ነው? እኔ 82 ነው። 82 ሲካፈል ለ4 ወይም divided by 4 equals to 20.5 ነው። ፕላስ 1 ሴንቲሜትር ሲማላውን እንሰጣለን ወይም የስፌት 5 ሴንቲሜትር ማነው 1 ሴንቲሜትር እንጨምራለን። ስለዚህ 82 ሲካፈል ለ4 ሳደርገው 20.5 ሲደመር 1 21.5 ይሆናል ማለት ነው። ስለዚህ ደረት 82 ነው። ደረት 82 ሲካፈል ለ4 ሲደመር 1 ሴንቲሜትር 21.5 ይሆናል። ስለዚህ ተነስቼ 21.5 ትካረጋለሁ ማለት ነው። 21.5 እዚህ አካባቢ ኦልሞስት ወደ 22 አካባቢ ነው የሚሆነው።
ወደታች ከዚህ ተነስቼ ወደታች እንደገና ትከሻ የደረት መስመር ከፍል 5 ሲደመር 4 አድርጌ ነው የምሰራው። ለኔ 20 ሴንቲሜትር ወደታች ወርዳለሁ። 20 ሴንቲሜትር እዚህ ጋር ወይም ይሄ አርም ሆል ላይ ነው። ይሄ አርም ሆል ላይ ነው ወደታች ያክል ወርዳለሁ። ከዛ ከዚህ ወደዚህ የትከሻ መስመሩን ቼክ ለማድረግ 20 ሴንቲሜትር እዚህ ጋር ማለት ነው። ይቺ ከዚህ ወደዚህ የትከሻ መስመር ያለኳትን ከዚህ ተነስቼ ደግሞ ወደዚህ አልፋታለሁ ማለት ነው። ይሄ ቁመቱ 20 ሴንቲሜትር ነው። በዚህ በኩል 20 ሴንቲሜትር እንደገና 23 ሴንቲሜትር ከዛ ከዚህ ተነስተን ወደታች ቁመቱን አጠቃላይ እንለካለን ማለት ነው። በዚህ ትክክል ቁመቱ 5 ሴንቲሜትር ነው እዚህ ጋር ማለት ነው። ከዛ የወገብ ስፋት እንደገና ወገብ ስንት ነው ለኔ? ወገብ 74 ነው። 74 ሲካፈል 4 ሲደመር የዳርት 2.5 ስንጨምር 21 ይሆናል ማለት ነው። 21.5 ይሆናል። ከዚህ ተነስተን ወደዚህ 21.5 እንለካለን ማለት ነው። 21.5 እንለካለን። 21.5 እዚህ ጋር እዚህ በኋላ ምንድነው የማደርገው? አንገት ፈልጋለን። ከዛ ትከሻ አዛት እዛ አካባቢ ላይ ደረት ሴትዮዋ ጠበብ ያለች ስለሆነች ነው። አንገት እንደየአስፈላጊነቱ ይሄ የባክ ስለሆነ የምሰራው ከኋላ እስከ 2 ሴንቲሜትር እስከ 3 ሴንቲሜትር ከ2 እስከ 3 ሴንቲሜትር መውረድ ይቻላል። ትከሻ መስመር ይሄ ሾልደር ላይን ይባላል። ላይን ይሄኛው እንደገና በስት ላይን ይሄ ዌስት ላይን ዌስት ላይን ይሄ አጠቃላይ ሌንግዝ ይሄኛው አርም ሆል ላይን ኔክ ላይኗ ከ7 እስከ 8 ሴንቲሜትር ነው የምንሄደው። እኔ 7 ሴንቲሜትር ወደዚህ አልፋለሁ ማለት ነው። ወደታች እስከ 10 ሴንቲሜትር መሄድ ይቻላል። ጥልቀቱን የኋላ አንገት ከ2 እስከ 3 ሴንቲሜትር ወይም ባክ ኔክ ዲፕዙ ቱ አፕ ቱ 3 ሴንቲሜትር ኔክ ዊድዙ አባውት 7 አፕ ቱ 8 ሴንቲሜትር። ከዚህ ወደዚህ እንደገና ከላይ ወደታች ወይም ፍሮንት ኔክ ዲፕዝ ወይም ጥልቀት 7 አፕ ቱ 10 ሴንቲሜትር። ስለዚህ እኔ ወደታች ይሄ የባክ ስለሆነ ወይም ባክ ዲፕዝ እስከ 2-3 ሴንቲሜትር ድረስ ሄዳለሁ ማለት ነው። 3 ሴንቲሜትር ከዛ እዚህም ጋር 3 ሴንቲሜትር ማለት ነው። ሰባት በሁለት ሬሾ ይሄ ሽፎን ስለሆነ ስሎፕ የለውም። ሽፎን በሚሰሩ ሰዓት ስሎፕ የለውም። ሌላ ጨርቅ ከሆነ ግን 7 በሁለት ሬሾ ወደታች ዝቅ ብላችሁ ነው አርም ሆል ላይ ነው የምታወጡት ማለት ነው። ስለዚህ እቺን ቀጥታ በከርቭ ማስመሪያ መስራት ትችላላችሁ። ጨርሰን ነው እዛ የባኩ ይሄን ይመስላል። ፍሮንቱንም እዚሁ ላይ እናወጣዋለን።
ምክንያቱም ልዩነቱ አንገቱ ላይ ብቻ ስለሆነ አንገት ስፋት 7 እስከ 8 ሴንቲሜትር ነው። ይሄ ባክ ነው። ባክ 2x ፎልድ በፎልድ ይሄን ትቆርጡታላችሁ ማለት ነው። መልሰን እዚሁ ጋር እንደገና ፍሮንቱን እናወጣለን። ፍሮንቱን እዚሁ ጋር እናወጣለን ማለት ነው። የሚለያየው ምን ነው ይችላል ዘይችናት እስከ 8 ሴንቲሜትር ድረስ ወርጄ እቆርጣታለሁ። 8-9 አካባቢ ነው። ኋላ ነው ቆርጣት እቺ ይሄ ፍሮንቷ ናት። ባክ ይችኛው እንደገና ፍሮንት። በመጀመሪያ ይችን እቆርጣለሁ። ከዛ ኋላ ላይ መጥቼኛው ነው እቆርጣለሁ ማለት ነው። እሺ እንግዲህ ላይ ሲናላም መስራት ይችላልችሁ። እዚህ ጋር ወጥ ሲሆን ይገሩ ቻናል ሰብስክራይብ አድርጉ። የዩቲዩብ ቤተሰቦች ለምን ታተፋላችሁ? ልብስ ዲዛይኖች ማሽን ጥገናዎች የምሰራበት የምለቅበት ቪዲዮ ስለሆነ መጀመሪያ አሁን የምንቆርጠው ባኳን ነው ማለት ነው። ባኩን እንቆርጣለን። ሆናችንን መጀመሪያ 50 ሴንቲሜትር ግን ባኩንም ፍሮንቱንም አንድ ላይ ስለሆነ የማወጣው ለአራት እንደዚህ አድርጋችሁ ታጥፉታላችሁ ማለት ነው። ከዛ ካጠፋችሁ በኋላ ምንድነው የምታደርጉት? በቀጥታ ወረቀቱን ላው ላይ ታስቀምጡና ትቆርጣላችሁ ማለት ነው። እሺ አሁን የቆረጥነው በባኩ ነው። ስለዚህ ፍሮንቷን ለመቁረጥ ደግሞ ምንድናደርገው? የኋለኛውን ቆርጠናል። በኋለኛው የፊተኛውን ለመቁረጥ አንዷን ተዋጧትና ከፊት ያለችውን ፓርት እንደዚህ አድርጋችሁ መልሳችሁ ታጥፏታላችሁ። እሺን መልሳችሁ ታጥፏታላችሁ። እዛ ፓተርን ወረቀታችን ላይ የፍሮንቷን የቆረጥና ያሰመርናት አለች። እቺን ትቆርጡታላችሁ ማለት ነው። እቺን ተቆረጣችሁ በኋላ ላዋ ላይ ያስቀምጣችሁ እቺን ባኩንም ፍሮንቱንም ቆርጠናል። ይህን ይመስላል ፍሮንቱ። ባኩ እንደገና ይሄን ይመስላል። ሁለቱንም ቆርጠናል። አሁን የቀረን ከወገብ በታች ያለውንና እጅጌ መቁረጥ ነው። ወገብ በታችና እጅጌ ከወገብ በታይ የኔ ቅጥል የሌለው ስለሆነ በቀጥታ ቀንሼ ነው የማወጣው። ቀጥታ ቀንሼ አወጣዋለሁ ማለት ነው። ምክንያቱም ቅጥል የሌለው ነው የምሰራው ዲዛ ስለሆነ ሙሉ ወጥ ስለሆነ ቁመቱ 45 ሴንቲሜትር ሲቀነስ 130 ነው አጠቃላይ
ከ130 ላይ 45 ሴንቲሜትር ቀንስለታለሁ ማለት ነው። ስለዚህ ታችኛው ፓርት 85 ሴንቲሜትር ነው ማለት ነው። ስለዚህ ኢስፊ ጨምሬ 90 ሴንቲሜትር እቆርጠዋለሁ ማለት ነው። ኢስፊ ጨምሬ 90 ሴንቲሜትር ላይ ሆነኝ። ይሄ እንደገና ከወገብ በታች ላለው የሚሆን ነው። ከወገብ በላይም ጨርሻለሁ፣ ከወገብ በታች ጨርሻለሁ። አሁን የሚቀረኝ እጅጌ ነው ማለት ነው። ለእጅጌ እንደገና ይሄ ለእጅጌ የሚሆነው ነው ማለት ነው። ስለዚህ አሁን ደግሞ ስፌቱን አሳያችኋለሁ። ወደ ስፌቱ እሺ፣ ውድ ቤተሰቦች አሁን ደግሞ ገበር ቆርጠናል። ገበር የቆረጥነውን ገበር አሁን እናገባብራለን ማለት ነው። የፍሮንቱንም የባኩንም ከወገብ በላይ ገበር ቆርጠናል። እሱን በአንድ እናያይዛለን። በመጀመሪያ ደረጃ የፍሮንቱን እናያይዝ። ገበሩን ስትሰፉ በአንድ ምንድን ነው የምታደርጉት? በመልኩ ይሄንኛውን በመልኩ እንደዚህ ከገለበጣችሁ በኋላ ይሄን ገበሩን በመልኩ በኩል ነው የምትደርቡት። በመልኩ በኩል ደርባችሁ ትሰፉታላችሁ ማለት ነው። እንደዚህ አድርጋችሁ ከዛ ይሄንን ከወደ ውስጥ በኩል ትደርሱታላችሁ ማለት ነው። ይሄንን በአንድ መርገጫ ደርስ ወደ ገበሩ በኩል እንዳይታይ ስውር ስለሆነ ወደ ውስጥ እቺ ልብሷን እንደዚህ አድርጋችሁ ትደርሷታላችሁ። እንደዚህ ካደረጋችኋት በኋላ አንገቷ በዚህ መልኩ ቆንጆ ሆናለች። አንገቷ ታምራለች በጣም። ከዛ በኋላ የትከሻና የጎን በጣም ሳትሰቡ ዘንድ ይሳሳብ በዚህ መልኩ ደግሞ ትከሻ ሰፋለች። በዚህ መልኩ ደግሞ ከዛ ደግሞ ኮሪ ላይ ከዚህ በኩል ጥርግ ያላችሁ እንደዚህ ጥርግ ያላችሁ እንደዚህ ያላችሁ የፍሮንቷን ካገባበርን በኋላ ምንድነው እናደርገው? የባኳን እንደገና የፍሮንቷን እንድትሰወርልን ሰውረን ነው የምንሰፋት።
ይቺ በዚህ መልኩ ታስቀምጧታላችሁ። በፊት ያያዛችኋትን የተሰፋውን እዚህ ጋር ታስቀምጣላችሁ ማለት ነው። ይሄን ካስቀምጣችሁ በኋላ ምንድን ነው የምታደርጉት? ይሄን እንደ ማጠጋጋት ታደርጉታላችሁ። የመሳሳል ነገር ስላለው እኩል አይሆንላችሁ ልብሱ ተሳቢ ስለሆነ ከዛ በኋላ ይችኛዋን የባኳን መልሳችሁ የባኳን በዚህ መልኩ ትገለብጣታላችሁ ማለት ነው። በዚህ መልኩ ከላይ ደረባችሁ ትሰፋታላችሁ። ከዛ ወደ ውስጥ ተሰውራ ማለት ነው። የተከሻ ስፌቱ ወደ ውስጥ ተሰውራ እዚህ ነው ያለው ብዙ ሰዎችን ውስጥ ከዛ በኋላ ይችን ካያያዛችሁ በኋላ ይችን ወደዚህ ትገለብጣላችሁ። የታችኛዋን ፓርት እንደገና እንደዚህ ትገለብጧት ተሰወረች ማለት ነው። በዚህ መልኩ አያያዛችሁት ማለት ነው። በዚህ መልኩ ተያያዘ። ከዚህም በኩል ስውር የለውም፣ በዚህኛውም በኩል የተሰወረ ነው። በዚህም በተመሳሳይ ማለት ነው። ስለዚህ አሁን እንደዚች እንደሆነች የአንገት ፓርቷን እናያይዛታለን ማለት ነው። የአንገት ፓርቷን ከውስጥ ያለውን እንትን እንዳይይዝብን ስፌቱ ወደ ታች ዝቅ አድርገን አንገቷን ዘባታለን። ሌላውንም በዚሁ መልኩ የዚህኛውን ፓርት በዚህ መልኩ ልክ እንደ አንገቱ ተመሳሳይ መሰወር እንችላለን። አሁን ይሄን አንገቱ ሰውረ ነው። እዛ ከወደ ውስጥ በኩል ገበሩ ወደ ውጭ እንዳይታይ መደረዝ ነው። ይችን ዙሪያዋን አሁን ይሄንን በቀጥታ የጎንና የጎኑን ሰውረን ነው የምንዛፈው። አንገቱን ከጨረስን በኋላ የጎንና የጎኑን ለመሰወር ከውስጥ እንደሆነ በቀጥታ ይቺ የባጓ ዋና መልኳ ናት። ይችኛዋ ደግሞ ገበሯ ናት ማለት ነው። ስለዚህ በአንድ አያይዤ ከውስጥ ሰውሬ እሰፋዋለሁ ማለት ነው። ይህንን ፓርት ከዛ በቀጥታ ይቺ ትገለበጣለች ማለት ነው። እዚህን ሲገለብጠው ልክ እንደዚህ ተሰወረ ማለት ነው። ይሄኛውም ከላይ የማይታይም ከዚህም በኩል ተሰውሯል። በሁለቱም መልክ ሰወርኩት ማለት ነው። ወደ ውስጥ አስገባሁት። በዚህኛውም አቅጣጫ በተመሳሳይ። ስለዚህ ከወገብ በላይ ያለውን ወገብ በላይ ይህን ይመስላል። በጎማ ሸብሽቤ ጎንና ጎኑ ላይ በጎማ ሸብሽቤ ስለሆነ ፍላጎታቸው የደንበኛ ፍላጎት ያ ስለሆነ በጎን ተጎና ተጎኑ በጎማ ሸብሽቤ ሰራሉ ማለት ነው።
አሁን ደግሞ ሸብሽቤ ደግሞ ከጎና አሳያችኋለሁ። እሺ ቀሚሳችን በዚህ መልኩ ተፍቶ አልቋል። አሁን ደግሞ ፋይናል ሉኩን እናያለን። ተኩሰን የመጨረሻውን አሳያችኋለሁ። ስፌቱ ይህን በመሰለ በሚያምር መልኩ አልቋል።